ማኪባሚ ሚዲያ የተለያዩ አዝናኝ ፕሮግራሞችን፣ ፖለቲካዊ፣ ኢኮኖሚያዊ፣ ማህበራዊ ፕሮግራሞችን የሚያገኙበት ምርጥ ቻናል ማኪባሚ ሚዲያ። ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑ። ሼር ላይ ኮሜንት ማድረገውን አይርሱ። ማኪባሚ ሚዲያ። ሰላም ቤተሰብ፣ ቻናሉን ላይክ ሼር እያደረጋችሁ ዛሬ እንግዲህ የመጣሁላችሁ የንግስትና የሊያ ሾን ጉዳይ ይዤላችሁ ነው የመጣሁት። አሪፍ በቀል በቃ ንግስት ትችልበታለች ነው ያልኩት። በቃ ሰውን እንዴት አድርጋ በቀል ያምላክ ነው ማለት ሰው የሰው ልጅ ሰውን አይበቀልም አይደለ? መበቀል ጥሩ አይደለም፣ ግን አለ አይደለ? እሷ የተናገረቻት አካሄድ በጣም ከሰው ልጅ አይወጣም እንደዚህ አይነት ነገር እና ልጅን ሰጪም ነሽም አንድ አምላክ ነው በነገራችን ላይ። እና ንግስትን መውለድ እኮ አችልም ብላ በጣም ብዙ ነገሮችን እያለቻት ነበረ እና በጣም እንትን ስትላት ነበረ። ንግስት በነገራችን ላይ ማለት ነው በጣም ቻይ ልጅ ነች። ፈራተ እግዚአብሔር አላት። ሊያ የላትም አላት። እሱ ውስጥ ሳይሆን አለ አይደለ? አንዳንድ ሰው በቃ መቻያውን የሰጠው ሰው እንግዲህ የንግስትን እያያችሁ ነው። በሚዲያው ላይም ለመውለድ በጣም የተወሰነ ጊዜ ቆይታለች እና ሊያ ደግሞ መውለድ አችልም እንደዚህ ኮነች እንደዚህ ኮነች ብላ በሚዲያው ላይ በጣም እሷ በነገራችን ላይ ማለት ነው ስም አጠራም። ያው እናንተ ደግሞ ይገባችኋል መቼም አይደለ? ስም ከጠራችማ ወንጀል ነው። ስለዚህ እሷም ደግሞ ይገባታል እቺ ልጅና በጣም ውስጧን እንትን የተነካችበት እንትን ነበረና ሄዳ ሰርፕራይዝ ወደ ኢትዮጵያ ስትገባ እንደዚህ እንትን ስትላት የምትገባበት ነው ያጣችሁ። በቃ የት ትግባ? ልትሮጥም ፈልጋለች። በቃ አለ አይደለ? በጣም ክው ብላለች እና በቃ ሰው መጥፎ ነገር ሲሰራ ለካስ እንደዚህ ነው ያልኩት። የእውነት መቼም ቢሆን መቼም ጥሩ ነገር እንስራ፣ በጥሩ ነገር ስማችን ይነሳ። የእውነት በጣም ግራ ገብቶት የእንትና የንግስት ሁኔታ ራሱ እንባዋ እንዴት ዱብ ዱብ እንዳለ የቁጭት ነው። ገባችሁ? በቃ እኔ እንጃ በጣም ነው ያሳዘነችኝ። በጣም ቤተሰቦቼ በእንደዚህ አይነት ነገር እንትን አይባልም። በልጅ እግዚአብሔርን ሰጪም እግዚአብሔር ነው ምነሽ። ስለዚህ በእንደዚህ አይነት ነገር እንትን አትበሉ። ሊያ ግን የእውነት በጣም ተበቀለችሽ። ጎበዝ ነች ንግስት፣ ጀግና። በቃ ይሄ ነው መልስ ሳትሰጥሽ ምን ሳትልሽ እግዚአብሔር ነው ሰጪውም ነሽውም ብላ ስሰጣት ደግሞ በአካል መታ ይሄው ብላ አሳየች። አንቺ ግን የምትገቢበት አጣሽ። ተመስገን ለድንግል ማርያም ልጅ፣ የእውነት ተመስገን። ለማንኛውም ብችል ከእንደዚህ አይነት ነገር በትልቅ ጥሩ ነው ብዬ አስባለሁ። እኔ ማለት ነው በእኔ በኩል ጥሩ ነው ብዬ አስባለሁ። ለማንኛውም ላይክ ሼር እያደረጋችሁ ከወደዳችሁት ማኪባሚ ሚዲያ የተለያዩ አዝናኝ ፕሮግራሞችን፣ ፖለቲካዊ፣ ኢኮኖሚያዊ፣ ማህበራዊ ፕሮግራሞችን የሚያገኙበት ምርጥ ቻናል ማኪባሚ ሚዲያ። ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑ። ሼር ላይ ኮሜንት ማድረገውን አይርሱ። ማኪባሚ ሚዲያ